ሰላም ውድ የዩቲዩብ ተከታታዮች እንዴት ሰንብታችሁልኛል? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በሌላ ቪዲዮ ነው የመጣ ነው። ምንድነው ካላችሁ ስለ ማስተር አብነት ነው የምናወራው። ያው ማስተር አብነት በኢትዮጵያ ዙሪያ በጣም ብዙ ወገኖቻችንን ሲረዱ፣ በጣም ብዙ የተጎዱትን እናቶች አባቶች ሲረዳ፣ በጣም እንግዲህ ለተቸገሩ ደራሾች የሚባል ሰው ነው ማስተር አብነት ማለት ሁላችንም እናውቀዋለን። በኢትዮጵያ ሕዝብ በመላው በኢትዮጵያ ሕዝብ ምን ያክል እንደሚወደድም ምን ያክል በታመመ ሰዓትም ሕዝቡ ምን ያክል ለሱ ሰፖርት ድጋፉን እያሳየ እንደነበር በገንዘብም በጸሎትም እንግዲህ ሁላችንም የምናውቀው ይሆናል። ስለሱ አዲስ ነገር እየተወራ ስለሆነ ብዙ የኢትዮጵያን ሕዝብ እያምታታ ያለ ወሬ ነው። ያው ማስተር አብነት ሁላችንም በጤና እክል አጋጥሞት እንግዲህ ወደ ውጭ ሀገር ሄዶ ሕክምናውን በመከታተል ላይ ነው የሚገኘው። ለዚህም እንግዲህ ሁላችንም በየራሳችን በየምናመልከው ጸሎት ማድረግ ተገቢ ነው። ምክንያቱም ትልቅ ሰው ነው ይሄ። አሁንም ከጤናው አገግሞ ሲመለስ ብዙ ለተጎዱ ማህበረሰብ ብዙ ለተጎዱ ዜጎች ድጋፍ እንደሚያደርግ ሁላችንም የምናውቀው ነው። ስራውም ይሄ ነው። ስራዬ ብሎ የያዘውም ድጋፍና ድጋፍ ማድረግ ብቻ ነው እና በጣም ትልቅ ሰው ነው እና ሰሞኑን ስለሱ እየተወራ የነበረው እንግዲህ በጣም ሶሻል ሚዲያው ላይ ቲክቶክ ላይ ማስተር አብነት እግሩ ተቆረጠ ምናምን የሚባል ብዙ ያልተገባ ወሬ እየተወራ ነው የሚገኘው። ያው ይሄንን የሚያደርጉት ኤአይ ነው። ማለትም ኤአይ ኤዲት አድርገው ያልተደረገ ነገር እያደረጉበት ነው። በፎቶ አቀናብረው በዊልቸር የሚሄድ አስመስለው እግሩን ቆርጠውት እግሩ ተቆርጧል በበሽታው ምክንያት የሚል ወሬ እየደረሰ ነው። ይሄ ፈጽሞ ስህተት ነው። እንግዲህ ከተለያዩ ቲክቶክ ላይም ከተለያዩ የዜና እንትኖች ማዳመጥ እንችላለን። ማስተር አብነት ያለበት ሁኔታ በጥሩ የሕክምና ክትትል ላይ ነው እንጂ እግሩ አልተቆረጠም። ይሄ እንግዲህ የተሳሳተ መረጃ የሚያቀብሉ ሰዎች ናቸው እንደዚህ አይነት ነገር የሚናገሩት እና ያው ማስተር አብነት አሁን ላይ የራሱን ጤና ክትትል እየተደረገለት ነው። አሪፍ ላይ ነው እንግዲህ እንደሚባለው እሱም እንደተናገረው አሁን በጸሎታችሁም በሁሉም ነገር ድጋፍ እያደረጋችሁኝ አስቡኝ ነው እያለ የሚገኘው። እንግዲህ ሁላችንም የኢትዮጵያ ዜጎች ይሄንን እያደረግን እንግዲህ ከጎኑ ሳንለይ እንግዲህ አገግሞ እስኪመለስ ወደ ሀገሩ እስኪመጣ ሁላችንም ድጋፋችንን ማድረግ እንቀጥል። ብቻ እንደዚህ የተሳሳተ ነገር ቢያንስ ትንሽ እንኳን ታዋቂ ሰው ነው፣ ለሰዎች ደራሽ ነው። እሱ ላይ እንኳን እንደዚህ አይነት ነገር ባይወራ ባይ ነኝ። እንግዲህ ውድ የዩቲዩብ ተከታታዮች በጣም ብዙን ሰው ይሄ ነገር ግራ እያጋባ ስለሆነ ይሄን ነገር ሁሉም ሰው እንዲያውቅ ነው። ሰብስክራይብ፣ ላይክ፣ ሼር በማድረግ ይሄን ላልደረሰውም አድርሱ። ሰብስክራይብ በማድረግም ቤተሰብ ይሁኑ። አዳዲስ ነገር ይመጣላችኋል። ሰላም ሁኑ ባላችሁበት።